እናንተ ግፈኞች ሆይ ትሞታላችሁ። እናንተ ጨካኞች ሆይ ጨካኙ ሞት ይይዛችኋል። እናንተ አፈር አይንካን ያላችሁ፣ እናንተ የሰው ብሶት የማይገባችሁ፣ እናንተ ሰው በማስለቀስ የምትኖሩ፣ እናንተ የምታስተዳድሩት ሕዝብን የዘነጋችሁ፣ ጉቦ እየተቀበላችሁ ያስጨነቃችሁ እንዳትረሱ ትሞታላችሁ። ወጣችሁ ማትገቡበት ተኝታችሁ ማትነቁበት ቀን ይመጣል። እንደ ሳቃችሁ አትቀሩም፣ ታለቅሳላችሁ። ኃያላን እንደሆናችሁ አትቀሩም፣ እንዳስጨነቃችሁ አትቀሩም፣ ትሞታላችሁ። በእግዚአብሔር ፊት ፍርድ አለብኝ የሚል ሰው ፍርድ አያጣምምም፣ ደሃ አይበድልም፣ ፍርድ አያጓድልም፣ ጨካኝ አይሆንም። አንዳንዶች ከዚህች ዓለም የማይፈናቀሉ እየመሰላቸው አንዳንዶችን ሊያፈናቅሉ ይችላሉ። ትዳራቸውን ሊያፈናቅሉ ይችላሉ። ምድራቸውን ሊያፈናቅሉ ይችላሉ። ግን እንዳትረሱ ከዚህች ምድር መፈናቀላችን አይቀሬ ነው። ሟች መሆኑን እንዲያሰላሰለ የሚኖር ሰው ግፍ አይፈጽም። ኪሳችን የሞላ ይሁን የጎደለ ይህች አፈር አትንካን ባዮች በለሰለሰ ፍራሽ የምንተኛ ልንሆን እንችላለን። እንዳትረሱ መቃብር አንድ ቀን ቤታችን መሆኑ አይቀርም። ይህን ሳስታውሳችሁ ጨክኜባችሁ ይሆን? ሟቾች ነን፣ ምድርን የኛ ያረግና በተውሶ መተን የተቀራመትናት። ለምን ነገስታት አትሆኑ? ለምን ኃያላን አትሆኑ? እንዳዋረዱ መዋረዳቸው አይቀርም። እንዳሾፉ ማሾፋቸው አይቀርም። እንዳስለቀሱ ማልቀሳቸው አይቀርም። ዘመን መቀየሩ ዙፋን መለወጡ አይቀርም። አጋግም ተመልከቱ። እንደገደልክ ትገደላለህ፣ እንዳሰቃየህ ትሰቃይ፣ እንዳስለቀስክ ታለቅሳለህ፣ እንዳስነፈረክ ትነፈርቃለህ፣ እንደገፋ ትገፋለህ። አሁን በዚህ ዓለም ስንኖር ለሚመጣው ዓለም እየተዘጋጀን እንኑር።